ሰበካችሁ ኖ ኖ ኖ ኖ መንገድ ላይ አይደለም ጣራ ላይ ዛፍ ላይ ሆነ እንደ ኒቆዲሞስ እንደ ዘኪዮስ መፈልጋል ማስተማር አለብን። ጴንጤዎች በደንብ አልሰበካችሁም እያለ ነው። እነሱ ስላ ይለፋሉ፣ ይታገላሉ። ግን የያዛችሁት ባጢል ነገር ስለሆነ ምንም ሰዎችን መማረክም ሆነ ሰዎችን የሚያሳምን ነገር ስለሌለው ማንን ታስለው ማን ወደ ክርስትና ሃይማኖት ታስገባላችሁ? በመለፍለፍና ሰዎችን አዛ በማድረግ እንግዲህ ኢትዮጵያ ውስጥ ካሉ ሃይማኖቶች ውስጥ በጣም ሰዎችን አዛ ያደርጋለው ጴንጤ ነው። እንኳን ዛፍ ላይ አይደለም እግርህን ላይ ሰቅለህ ራሱ ዛፍ ላይ ማለት ነው ወይም ጣራ ላይ ሰቅለህ በቅንጭላት ቁልቁል ተዘቅዝቀህ ራሱ ጴንጤን ተቀበሉ ኢየሱስ ያድናችኋል ያልኩ ብትለፈልፍ ማንም የሚቀበል የሚሰማ የለም። ምክንያቱም አንተ ኢየሱስ ያድናል ብትል መጽሐፉ ግን ኢየሱስ እንደማያድን ይናገራል። ስለዚህ አንተን ሳይሆን የምንቀበለው አንተ ውሸታም አጭበርባሪ አታላይ ስለሆንክ መጽሐፉን ስለሆነ መጽሐፉን ከውስጣቸው የተቀበሉና መጽሐፍ ቅዱስን ከውስጥ የሚረዱ የሆኑ ሰዎች ወደ እስልምና ይገባሉ እንጂ ከእስልምና ወደ ክርስቲያን የሚመጣ ሰው ወይም ወደ ጴንጤ ወደዛ አትጠብቅ። ምናልባት ይህን ጫት ቃሚውን ዱርዬውን ምናምን ሰካራሙን ወደ እናንተ ሃይማኖት ታስገቡ ትችላላችሁ። ያው እነሱ ገንዘብ ስለሆነ የሚፈልጉት ገንዘብ ከሰጠኸው ጫት የሚቀበልና የሚጠጣበት የሚያጨስበት ከሰጠኸው ይቀበልሃል። ከዛ ውጭ ያለ ግን ወላሂ አንዱ አላህ የሻበት ከሆነ በስተቀር ጴንጤን ሃይማኖት ብሎ የሚቀበል የለም። ህዝብ የሚድነው ከወንጌል ብቻ። ጉልበቱን ሞከር ነው ጦርነት እድሜ ልካችንን ጦርነት ላይ ነን። ነዓም በወንጌል ነው የሚድነው አልክ። እስኪ በወንጌል የሚድን ከሆነ ታዲያ ወንጌል ላይ ያለውን ትክክለኛውን የሆነ አስተምህሮት የሚከተል ከሆነ ምክንያቱም ወንጌል ላይ ያለው ትክክለኛ አስተምህሮት ምንድነው? የኢየሱስን መንገድ እንድትከተል ነው። ኢየሱስ ደግሞ ከሱ በኋላ የሚመጣ ነብይ እንዳለ አስተምሮ ነው ሄደው። ስለዚህ ያንን ስትቀበሉና ስታምኑ እንጂ ኢየሱስን ጌታ ነው እያላችሁ ስለለፈለፋችሁ ወይም ጌታ አይደለም ጌታ ነው ስላላችሁ መዳን የሚባል ነገር አታገኙ። ፈጽሙ። ዝላ አንድ ነገር ማስተዋወስ እንፈልገው ምንድነው? እስልምና ማለት ከማንኛውም ድኖች የበላይ የሚሆን ድን ነው። በሱ ላይ ምንም ነገር የበላይ ሊሆንበት የማይችል ሃይማኖት ይሄን መሆኑን ወቅ ፈጅበት ዘመን የለም። ለምን? አምላኳን ስለረሳች። አምላክ ተረስቶ አምላኳን ስለረሳች በጉልበት አሸንፋለሁ ክርስቶስን ነዓም አምላካችሁን ረስታችኋል። ትክክለኛ የሆነ መመለክ ያለበትን አምላክ ማምለክን ረስታችኋል። የምታመልኩት ፍጡር የሆነን አካል ነው። እንደናንተ የሚበላ የሚጠጣ ሽንት ቤት የሚጠቀም እንደዚህም ደግሞ በቃ ሶስት አማልክት ያም ሳይሆን የምትሰግዱት የምትጾሙት ምናምን ደግሞ ከአንድ ፈጣሪ ውጭ ላለ ለብዙ ለምሳሌ ስግደት ላይ ለማርያም ትሰግዳላችሁ፣ ከእንጨት ለተጠረበው ለሆነው መስቀል ትሰግዳላችሁ። እንግዲህ በማለት ያፈውን እንደዚህም ደግሞ ለኢየሱስ ትሰግዳላችሁ፣ ለአብ ለወልድ ለመንፈስ እያላችሁ ለብዙ ነገራቶች ነው ዒባዳችሁን የምታደርጉት። ስለዚህ አምላካችሁን ረስታችኋል። አምላካችሁን ትክክለኛ የሆነ አምላካችሁን እንደወዛው መጽሐፍ ቅዱስ ላይ ራሱ ያሉትን ጥቅሶች በስነ ስርዓት ብታነቧቸውና ብትረዷቸው እስልምና እንደሆነ የነጃ መንገድ ትረዳላችሁ ማለት ነው። ስለዚህ እስልምናን ተቀበሉ። ትክክለኛው ሃይማኖት እስልምና ነው። ሐቁ እስልምና ላይ ብቻ ነው ያለው። እኔ እንደ ኦርቶዶክሶች ለሙስሊሞች አሁን ወንጌል ሰብካችሁ ሙስሊሞችን ወደ ክርስትና ለማምጣት ብትፈልጉ ማንን ነግራችሁ ነው የምታመጧቸው ወደ ክርስትና? ይሄኔ ጥያቄ። ምንም የለም። በምንም ነገር አስረድተው እስልምና ለቀው ወደ ክርስትና እንድንገባ የሚያደርጉበት ነገር ምንም የለም። ምክንያቱም ስለ ክርስትና ውስጥ ካሉት ይበልጥ ሙስሊሞች ስለምናውቅ ማለት ነው። ስለ ኢየሱስ ክርስቶስ ነው። አሁን ሙስሊሞች ኢየሱስ ክርስቶስ ጋር ነው ችግር ያለባቸው። ጌታ ኢየሱስ ክርስቶስ አምላክ አይደለም ነው። እናንተ አሁን ከሙስሊሞች ጋር ቁጭ ብላችሁ ክርክር ብትገጥሙ፣ አዎ እኛ ኢየሱስ ክርስቶስ አምላክ አይደለም፣ ምክንያቱም ይሄም ከቁርአንም ሆነ ከመጽሐፍ ቅዱስ ማስረጃ ስላለ ማለት አምላክ እንዳላደለ ነብይ እንደሆነ የሚናገር ስላለ አምላክ ነው ብላችሁ እናንተ ናችሁ ጫናችሁበት። ለዛም ስንል
እውነታ ያለው እኛ ጋር ስለሆነ ክርስትናን የምንቀበልበት ምንም አይነት መንገድ የለም። ምን ብላችሁ ነው? በማርያም ነው የምታሳምኗቸው? ኑ ወደ እኛ ማርያምን እናመልካለን፣ ማርያም ታድናችኋለች፣ ማርያም ታማልዳችኋለች እያላችሁ ነው የምታመጧቸው? ምን ብላችሁ ልትናገሩ? በነገራችሁ ላይ አንድ በጣም ኦርቶዶክስ ታዋቂ የነበረ ኦርቶዶክስ ወደ እስልምና ገብቷል። ጉድ አይዲያ ነው ምናምን የሚባል ሰው ገና ታላላቅ የሆኑ ታዋቂዎች ወደ እስልምና ይገባሉ ኢንሻአላህ። ከነ እውነቱን ተናገር ከነ ኤርሚያስ ጋር የሚከራከር የነበረ ከእስልምና ጋር ሄዶ ቁጭ ብሎ ክርስትናን ሞግታለሁ ብሎ እፎይ የመጣ ሰሞን ማለት ነው ቁጭ ብሎ ተወስዷል። ወገኖች በጣም የሚገርም ነው። እና ታዲያ ትክክለኛው ዲን እስልምና ስለሆነ የመማረክም ሆነ ሰዎችን ወደ እስልምና የመጣራት ኃይል አሸናፊ የሆነ ነገር ስላለው እኮ ነው እስልምና ሐቀኛው ሃይማኖት እስልምና ነው። ስለዚህ እስልምናን ተቀበሉ። የሚጠቅማችሁ ለእናንተ ይሄ ነው። እኛ እኮ እስልምናን ተቀበላችሁ አልተቀበላችሁ ለእኛ ምንም የምናገኘው ነገር የለም። ግን እስልምናን ብትቀበሉ ነጃ ትወጣላችሁ፣ ከቅጣት ትድናላችሁና ነው። ማሻአላህ እንደውም የሱን አይደለም እዚህ ጋር ታቦት ወረደ ብለው ታጥሮ ያድራል፣ እዛም ጋር ታቦት ወረደ ተብሎ ታጥሮ ያድራል ነው። ይወርዳሉ ታቦቱ አለ ወይ ሰማይ ላይ? በነገራችን ላይ ይሄ የሚወርድ ነገር የለም። ቅድም እንዳልኩ የሚወርድ ነገር የለም። ማቴሪያል ቁስ ሰማይ ላይ የለም ሲጀመር። ለተክለ ሃይማኖት ወረደላቸው ለእንትና ወረደ፣ ይሄ ዝም ብሎ ፌክ ነው፣ ተረት ተረት ነው። ግን ሲስተሙ ምን መሰለህ? አሁን ሜክ ሲስተም ነው። ለምሳሌ ልበልህ ይሄ ቁስቋም ለምሳሌ እንደው ማንሳት ባያስፈልግም የሆነ ቦታ ለምሳሌ ቁስቋም ብናነሳ ቄሶቹ ቦታውን ፈለጉት። ቄሶቹን ቦታውን ሲፈልጉት ምንድን ያደረጉት? ታቦቱን ቢያለን አሉት። ታቦቱን ቢያለን አሉት። ታቦቱን ቢያለን ብለው ቦታውን ፈልገውታል። ቁም ቢያለ ምን አማራጭ ለም ድንኳን ይተከል ተባለ። ድንኳን ተተከለ። አማራጭ የለውም። መንግስት በቃ ይሰጣቸው ይሄ ቦታ ተባለ። ታቦቱን ቢቢል አይደለም 4 ማዕዘን ጣውላ ነው እኮ ምንም ታቦቱ ምንም እንዲሚልም አንድ ነገር እኛው ቀርጽ ነው አይደል? እኔ ለምሳሌ ገዳም ተቀርጸው ነበር ታቦት እኔ ራሴ ነኝ የምቀርጸው። ከግራር እንጨት ነው ወይ ከዋንዛ ነው ወይም ከወይሎም እንጨት አለ ከማይነቀስ እንጨት እኛው ምን እንትን ግን 10ቱ ትእዛዛት ይጻፋሉ። ውሸት ነው አይጻፍም። ማየት ይቻላል ማለት ብዙ ጊዜ እግዚአብሔር ይሄን ታቦት ላይ 10ቱ ትእዛዛት አሉ። የእግዚአብሔር ቃል አለ። ምን ሰግደው ለታቦቱ ለእንጨቱ ሳይሆን ላው ላይ ላለ ለ10ቱ ትእዛዛት ነው የሚል ስብከት እነ ዘበነም ሆኑ እነ ምናምን ሲያወሩ እናያለን። ግን እንደው እርሶ ቀርጸው ካወቁ ታቦቱ ላይ 10ቱ ትእዛዛት ይችላል። 10ቱ ትእዛዛት ሲጀመር ታቦት ኢትዮጵያ ውስጥ የለም በተቀሉ ማለት ነው። ታቦቱ ግን ይወርዳሉ። እንደው የሱን እኔ እንደውም የሱን ይሄን እንግዲህ ታቦት ማለት የእንጨት ነው፣ ከእንጨት የተሰራ ጣውላ ማለት ነው። ጣውላ ተሸክመው እንግዲህ ጉድ ይባላል ማለት ነው። ይሰገድለታል፣ ይጨፈርለታል፣ ይደነስለታል፣ ውጭ ይታደርለታል። የውሸት ነው ማለት ነው። የውሸት ነው። ከዚህ ጀምሮ ውሸት ነው። የሚገርም ሶስት እግዚአብሔር እያሉ ተደብቀው ያመሰግናሉ ሌሊት። ቀንኛ ጋር ሲመጡ አንድ እግዚአብሔር ነው ያለው፣ 3 እግዚአብሔር የለም ይላሉ። ቆይ ትሰማላችሁ? ስሙት። አመሰው ለሐምሌ ዋዜማ ዘስላሴ እሺ ባህዱ እግዚአብሔር እምቅድመ ዓለም ሀሎ ሰማችሁት? ናምን ወናምልክ ባህዱ እግዚአብሔር እምቅድመ ዓለም ሀሎ አንድ እግዚአብሔር በሚሆን ከዓለም በፊት በነበረው እናምናለን እናመልካለን። ቀጥል ስሙት። በቃሉ እግዚአብሔር ዘምልክናሁ ለአብ ይመስሎ በቃ አሁን ምን አለ
በሁለተኛው እግዚአብሔር እናምናለን አለ። አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። ይቀጥል ቀጥል፣ ንገረን እስቲ። መንፈስ ቅዱስ ዘይመልእ ኩሎ ዘይመልእ ኩሎ። ሰማችሁት? ምን አለ? ወይ እንትን ልበላችሁ፣ እዚህ ጋር የፈለኩት ነአምን ወነአምልክ ባህዱ እግዚአብሔር፣ አንድ እግዚአብሔር በሆነ እናምናለን። እምቅድመ ዓለም ሀሎ፣ እምቅድመ ዓለም ማለት ዓለም ሳይፈጠር በነበረ አለ። ወነአምን በካሉ እግዚአብሔር፣ በሁለተኛው እግዚአብሔር ደግሞ እናምናለን አለ። አንዱ እግዚአብሔር ማን ነው? አብ ነው። ሁለተኛው እግዚአብሔር ማን ነው? ወልድ ነው። ዘበክናሙ ለአብ ይመስሏል፣ አብን በሚመስለው። ወነአምን በሳልሱ እግዚአብሔር፣ በሶስተኛው እግዚአብሔር እናምናለን። ማን ነው አለ? መንፈስ ቅዱስ ዘይመልእ ኩሉ፣ ሁሉም በሞላው በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ይሄው እንግዲህ ሶስት አምላክ እንደምታመልኩ ለሌት የምታረጉት ላይ ይኸው ማስረጃ ማለት ነው። ከእናንተው አንድ አምላክ እንዳለ አረጋገጠች። ከዛ ሁለተኛ አምላክ ደግሞ አንደኛውን አምላክ በሚመስለው አላችሁ። ሶስተኛ አምላክ በሚሆነው ደግሞ ሁሉንም በሞላ። ይሄ ታዲያ ምንድን ነው? ምን አይነት ነው? በምን አይነት ሲህር ውስጥ ናችሁ ነው ግን? እስኪ ነገሮችን ብቻ ሲሕሩ ምን አይነቱ ነው? እንደ አይነት ጨለማ ውስጥ እንድትሆኑ ያደረጋችሁ እኔ ግራ የሚገባኝ ነገር ይሄ ነው። ምን አይነት ሲህር ተደርጎባችሁ ነው? በምን አይነት ሲህር ውስጥ ነው ክርስትናን ተቀብላችሁ ወይም ክርስቲያን ነን ብላችሁ የምትኖሩትና ስለ ክርስትና ደግሞ የምትሞግቱት? ያም ሳይቀር ደግሞ አንድ አምላክ ብቻ ነው የምናመልከው እያላችሁ የምትከራከሩት? ይሄው ሶስት ነው ትላላችሁ፣ እዛ አንድ ነው ትላላችሁ። ንግግራችሁ ራሱ እንዳይጋጭባችሁም አንዳንድ አይነት ምን አይነት ነው የዋለለ ህይወት? በዚህ ስትያዙ በዚህ ስትያዙ በዚህ። ሱብሃንአላህ። ይሄ የሚጠቅም ነገር አይደለም። ባካችሁ ራሳችሁን አንቁ። ፊታችሁን ላይ የሚደረገውን ሲህር ከአቅላችሁ ላይ የተደረገ የሆነው ያለውን ሲህር ግፈፉት። ትክክለኛውን ሃይማኖት ገምቱ፣ ተመራመሩ፣ ታገኙታላችሁ፣ ድረሱበት። እረ እንደሚገርም ነው፣ የሚደንቅ ሱብሓነላህ። ላኢላሃ ኢለላህ ሙሐመዱን ረሱሉላህ